ሰላም ተማሪዎች እንዴት ናችሁ? ሰላም ናችሁ? ይህ ደግሞ ከባለፈው ካየነው የቀጠለ ቪዲዮ ነው። በዛሬው የምናየው 11ኛ ክፍል ባዮሎጂ ባለፈው ባየነው ቪዲዮ የቀጠለ ባዮሎጂ እንደ ቴክኖሎጂ የሚለውን በዛሬው ደግሞ የምንቀጥል ይሆናል። 1.2 ባዮሎጂ እንደ ቴክኖሎጂ። በመጀመሪያ ባዮሎጂ እንደ ቴክኖሎጂ ባዮሎጂ ማለት ምን ማለት ነው? ቴክኖሎጂ ማለት ምን ማለት ነው? የሚለውን ፍቺ እናይና ከዛን ምን እንደሚያገናኛቸው ባዮሎጂና ቴክኖሎጂ ምን ያገናኛቸዋል የሚለውን አብረን የምናይ ይሆናል። እስከ መጨረሻው አብራችሁን ቆዩ። ባዮሎጂ is a study of life። ባዮሎጂ የሚለው ስለ ህይወት የሚያጠና ነው። ባዮ የምትለው 9ኛ ክፍል ላይ እንደተማራችሁት ላይፍ ሲሆን ሎጂ የሚለው ደግሞ ሎገስ የሚለው ደግሞ ስተዲ ይሆናል። ባዮ የሚለው ላይፍ ነው። ሁሌ ባዮ ኢንፎርማቲክስ ባዮ የሚትል ነገር የምታገኙ ከሆነ ባዮ ህይወት ወይንም ደግሞ ላይፍ የሚለውን ያሳያል። ባዮሎጂ ስለምንድን ነው የሚያጠናው? ስለ ላይፍ ነው የሚያጠናው። ስለ ህይወት ስለ ላይፍ ስንል ስለ ህይወት ብቻ ስንል ትንሽ ነገር መስሏችሁ እንዳታዩት። ስለ ላይፍ ህይወት እንዴት መጣ፣ እነኚህ ህይወት ያላቸውን ነገሮች ከትናንሽ ነገሮች ከማይክሮ ኦርጋኒዝም ጀምሮ እስከ ትላልቅ ነገር ትላልቅ እንስሳቶች እንዴት ይኖራሉ፣ ምን አይነት ግንኙነት አላቸው፣ ስለ ጤናቸው ስለ እንዳለ ስለ ህይወት ያላቸው ነገሮች የሚያጠና ባዮሎጂ ይባላል። ስለ ስትራክቸር፣ ስለ ፋንክሽን፣ ግሮውዝ፣ ኦሪጂን፣ ኢቮሉሽን ኤንድ ዲስትሪቢዩሽን ኦፍ ሊቪንግ ቲንግስ ስለ እነዚህ ሁሉ ስለ ሊቪንግ ቲንግስ ስለ ህይወት ስላላቸው ነገሮች፣ ስለ ስርጭታቸው፣ ስለ አመጣጣቸው፣ ስለ እድገታቸው ስለ እነኚህ ሁሉን ነገር ስለ ህይወት ያላቸውን ነገር የሚያጠናው ባዮሎጂ እንለዋለን። ባዮሎጂ ሲምፕሊ ስተዲ ኦፍ ላይፍ ስለ ህይወት የሚያጠና ነው ማለት ነው። እሺ ባዮሎጂ ስለ ህይወት የሚያጠና ካልን ቴክኖሎጂስ ምንድነው የሚለውን እንይ። ቴክኖሎጂ is the application of scientific knowledge። አፕሊኬሽን ነው ማለት አፕሊኬሽን ኦፍ ሳይንቲፊክ ኖሌጅ ማለት የሳይንሳዊ የሆነ እውቀት አፕሊኬሽን ነው። አንድ ሰው በሳይንስ የላቀ ሲሆን አንድ ቴክኖሎጂ ሊፈጥርልን ይችላል ማለት ነው። ስለዚህ አፕሊኬሽን ኦፍ ሳይንቲፊክ ናውሎጂ ሲል የሳይንቲፊክ ናውሎጂ ወይንም ደግሞ የሳይንሳዊ እውቀት ግኝት ነው እንደማለት ነው። የሳይንሳዊ እውቀት ግኝት ቴክኖሎጂ is the application of scientific knowledge የሳይንቲፊክ ናውሎጂ አፕሊኬሽን እና ስኪል ሜተድ and process for production of device and through scientific investigation። እነኚህ ሳይንቲፊክ ናውሎጂ ስኪል ሜተድ ፕሮሰስ እነኚህ በሙሉ ቴክኖሎጂን ይሰጡናል ማለት ነው። የነኚህ ሁሉ አፕሊኬሽን ምንድነው? ቴክኖሎጂን ይሰጠናል። ቴክኖሎጂ is the application of scientific knowledge skills methods and the process for the production of device and the tools for scientific investigation። ይሄንን በዚህ ትይዛላችሁ። አሁን ባዮሎጂ ስለ ህይወት የሚያጠና ነው። ቴክኖሎጂ application of scientific knowledge ነው ካለን ባዮሎጂ እና ቴክኖሎጂ እንዴት ይገናኛሉ? ተገናኝተውስ ምን ላይ ጥቅም ላይ ይውላሉ የሚለውን ስናይ the blend ማለት ባዮሎጂ እና ቴክኖሎጂ ሲገናኝ blend የሚገናኝ the blend of biology and technology forms biotechnology። ባዮሎጂ እና ቴክኖሎጂ ሲገናኙ ባዮቴክኖሎጂ ባዮ ማለት ያው ባዮሎጂ ላይፍ እንደማለት ነው። ቴክኖሎጂ ደግሞ ቴክኖሎጂ ራሱ ነው። ስለዚህ አንድ ላይ ሲገናኝ ባዮቴክኖሎጂ። እሺ ባዮቴክኖሎጂ ማለት ምን ማለት ነው የሚለውን እናያለን። which is a technology that utilize biological system to develop useful product። ባዮሎጂካል ሲስተምን በመጠቀም ቴክኖሎጂ ማለት ነው
ጠቃሚ ለሰው ጠቃሚ ሆነ ውጤቶችን ይሰጠናል። ባዮቴክኖሎጂ ምንድነው የሚለውን እኔ ባዮቴክኖሎጂ is integration of natural and engineering science to achieve application of organisms, cells, parts and molecular analogies for product and service። ምን ማለት ነው? ባዮቴክኖሎጂ ማለት የናቹራል የተፈጥሮና የኢንጂነሪንግ ሳይንስ ውህደት ነው። to achieve the application of organism የኦርጋኒዝሞችን ጥቅም ወይንም ደግሞ የኦርጋኒዝሞችን ፓርት ቦዲ ፓርት ወይንም ደግሞ ሴላቸውን ሁሉንም ለመለየት ባዮሎጂ እና ቴክኖሎጂ አንድ ላይ ተገናኝተው የሚሰሩት ይሆናል ማለት ነው። ኤግዛምፕል people use yeasts to produce bread in the beer። ሰዎች ይስትን በመጠቀም ወይም እርሾ የምንለውን በመጠቀም ዳቦና ቢራ ይሰራሉ። ይስት የምንለው ሊቪንግ ቲንግ ነው። ይሄ ባዮሎጂን ያሳየናል። ደግሞ ሌሎች ቴክኖሎጂ ቢራን ለመስራት የምንጠቀምባቸው ቴክኖሎጂ ደግሞ ቴክኖሎጂን ያሳየናል። ስለዚህ ቴክኖሎጂና ባዮሎጂ አንድ ላይ ተዋህደው አንድ ላይ ሆነው ጥሩ የሆነ ፕሮዳክት ለሰው ጠቃሚ የሆነ ነገር ይሰጡናል ማለት ነው። አሁን ደግሞ ባዮሎጂ ለቴክኖሎጂ ምን አይነት ጥቅም ይሰጠዋል? ባዮሎጂ ለቴክኖሎጂ ምን አይነት ጥቅም ይሰጠዋል የሚለውን እናያለን። ባይዘዌ ባዮሎጂና ቴክኖሎጂን ለይቶ ማየት አይቻልም። ለምሳሌ አንድ ሰው ሊታከም ለምሳሌ ባዮሎጂ ስለ ጤና ነው ስለ ህይወት ነው የሚያጠናው ካልን ሊታከም ሆስፒታል ቢሄድ በቴክኖሎጂ ተጠቅመው ነው ያን በሽታውን የሚያገኙለት። ባዮሎጂ እና ቴክኖሎጂ ኢንተርዲፔንደንት ናቸው፣ መለያየት አንችልም ማለት ነው። እሺ the benefits of biology technology the benefits የባዮሎጂ ጠቀሜታ ለቴክኖሎጂ የሚሰጠውን እናያለን። there are many benefits of biology technology። ባዮሎጂ ብዙ ጥቅሞችን ለቴክኖሎጂ ይሰጣል። ባዮሎጂ is the source of material። ባዮሎጂ እንደምን መሆን የማቴሪያሎች ምንጭ ነው። that enable to us imitate, design, adapt, develop modern technology and solve complex human problems። ባዮሎጂ ለምንድን ነው እዚህ ጋር የሚጠቅመው? ባዮሎጂ ስለ ህይወት የሚያጠና ነው። ህይወት ያላቸውን ነገር በማየት ኢሚቴሽን አይተናል በአንደኛው ፓርት ላይ። ኢሚቴሽን ማለት ከአንድ ህይወት ካለው ነገር ላይ አይቶ ኮርጆ ቴክኖሎጂ ዲዛይን ማድረግ ማለት ነው። ስለዚህ ባዮሎጂ ሶርስ ኦፍ ማቴሪያል ነው። ስለዚህ ከባዮሎጂ ከህይወት ካላቸው ተጠቅሞ ብዙ ቴክኖሎጂ መፈጠር ይችላል እንደማለት ነው። ዲዛይን ይደረጋል፣ አዳፕት ይደረጋል ተፈጥሮን ታይቶ ባዮሎጂ ላይ ባዮሎጂ ሶርስ ኦፍ ማቴሪያል ነው። ይሄንን ለቴክኖሎጂ ይሰጣል። the diversity of nature የኔቸር ልዩነት የተፈጥሮ ልዩነት stimulate the development of new technology። የተለያየ ኔቸር የተለያየ ተፈጥሮ መኖሩ አዲስ ቴክኖሎጂ እንዲፈጠር ያነሳሳል ነው የሚለው። የተለያየ ተፈጥሮ መኖሩ አዲስ ቴክኖሎጂ እንዲፈጠር ያነሳሳል። scientists and engineers imitate nature to innovate, problem solve and expand their scientific understanding። ሳይንቲስቶችና ኢንጂነሮች ተፈጥሮን በማየት ኢሚቴት ያደርጋሉ። ከዛ ተፈጥሮን አይተው አዲስ ነገር ይፈጥራሉ። ፕሮብሌም ሶልቭ ያደርጋሉ። የሰው ችግር የሆነው ለምሳሌ ወፍን አይተው አይሮፕላን ሰርተዋል። ስለዚህ ትልቅ የሰውን ችግር የሰውን ችግር ፈተዋል ማለት ነው። በዛ expand their scientific understanding ሳይንቲፊክ አንደርስታንዲንጋቸውን ወይንም ደግሞ ሳይንሳዊ አረዳዳቸውን ያሳድገዋል፣ መረዳታቸውን ያሳድገዋል። ምን የተፈጥሮ መለያየት ልዩ
የተለያየ ተፈጥሮ መኖሩ ማለት ነው። አሁን እዚህ ጋር ደግሞ ምን ላይ ይጠቅማል ቴክኖሎጂ ስንል ባዮሎጂ እዚህ ጋር ኤግዛምፕሎችን እናያለን። አንደኛ ሜዲሲናል ፕላንት ወይንም ደግሞ ለመድኃኒትነት የሚውሉ አትክልቶች መኒ ባዮሜዲካል ሰብስታንስ ኢን ፕላንትስ ሃቭ ቢን ዩዝድ ቱ ዲቨሎፕ ሜዲሲን ብዙ ፕላንቶች ሜዲሲን ወይንም ደግሞ እንደ መድኃኒትነት ያገለግላሉ። ይሄ ምንድነው? ባዮሎጂ ናቸው እነሱ ወይንም ደግሞ ላይፍ ያላቸው ናቸው። ስለዚህ የነሱ ጠቀሜታ እንደዚህ ሶርስ ኦፍ ሜዲሲናል ፕላንት ይሆናል ባዮሎጂ። ሳይንቲስት ሃቭ ኢሚቴት ኔቸር ቱ ዲቨሎፕ artificial version of this biochemical substance። ሳይንቲስቶች ኢሚቴት ያደርጋሉ ኔቸርን በማየት ከዛን አርቲፊሻል የሆነ ቨርዥን ያንን አይቶ ሌላ ተፈጥሮን አይቶ ሌላውን አርቲፊሻል የሆነ ቨርዥን ኦፍ ዚስ ባዮኬሚካል ሰብስታንስ ማስራት ይችላሉ ማለት ነው። ሁለተኛ ጂን ኢንጂነሪንግ ኤንድ ባዮሲንቴቲክ ማቴሪያል ሳይንቲስት ሃቭ ኢሚቴት ዘ ኔቸር ሂውመን አኒማል ኤንድ ፕላንት ጂንስ። ሳይንቲስቶች ኔቸርን በማየት ሰውን ያያሉ፣ አኒማልን፣ ፕላንት ጂን እነኚህን በማየት ኢሚቴት ያደርጋሉ፣ ይኮርጁና የሆነ አዲስ ነገር ለመፍጠር ይሄዳሉ ማለት ነው። ዘ ዩዝስ ኦፍ ኢሚቴቲንግ ጂንስ ኢንክሉድ ጂን ኢንጂነሪንግ ማለት የአንዱን የጥሩ ባህሪ ወይንም ጂን አውጥቶ ወደ አንዱ መተካት ሊሆን ይችላል። ጂን ለምሳሌ አንድ እህል ምርት አልሰጥ ካለ ምን ያደርጋሉ? በደንብ ምርት ከሚሰጠው ጂን ይወሰድና ምርት ወደማይሰጠው ይገባል። ያ ምርት የማይሰጠው ምርት እንዲሰጥ ይደረጋል። ጂን ኢንጂነሪንግ ቱ ኪውር ጄኔቲክ ኮንዲሽን and the creation of biosynthetic material to repair damaged body tissue። ዳሜጅ የሆነ ቦዲ ቲሹን ሪፔር ለማድረግ ወይንም ደግሞ ለማደስ ክሬሽን ኦፍ ባዮሲንቴቲክ ማቴሪያል ይጠቀማሉ። እሺ በሶስተኛ ላይ ቢልዲንግ ዲዛይን ነው። ለቢልዲንግ ዲዛይን አይተናል ፓርት 1 ላይ ኢንጂነርስ ሃቭ ኢሚቴትድ ዘ ሞድ አርኪቴክቸር ኦፍ ተርማይት የመስጠን ቤት በማየት ቢልዲንግ ወይንም ደግሞ ቤት መስራትን ጀምረዋል። የመስጥ አሰራርን ይሄ መጀመሪያው ነው። ኮንስታንት ቴምፕሬቸር አለው ያ የመስጥ ቤት ማለት ነው። ሂዩሚዲቲ እርጥበት ስላለው ያንን አይተው ፎቅ መስራት አሁን በአለማችን ላይ የምናያቸውን ፎቆች መስራት ተችሏል። መጀመሪያ ከምስጥ አሰራር ቤት አሰራር ላይ ተኮርጆ ቡሌት ትሬን ዲዛይን ቡሌት ትሬን የምንለው ባቡር ማለት ነው። ባቡር ፈጣኑ ባቡር የሚባለው ነው እንዳለማችን በጣም ፈጣን። እሱም ደግሞ ከኪንግ ፊሸር ታይቶ this noses front or bullet train have been designed engineers imitated shape of the because of king fisher የሚባለው ወፍ ከዙ ታይቶ when they dive into water ከወደ ኪንግ ፊሸር የሚባለው ፊሽ ወይንም ደግሞ አሳን የሚመገብ ወፍ ነው። አሳዋን ለመያዝ ወደ ባህሩ አፉን ስሎ ወደ ታይ በሚሮጥ ሰዓት የሱ ሰውነት ታይቶ የሱ አካይ ታይቶ ይሄው እዚህ ጋር እንደምታዩት ይሄው የሱ እንደዚህ ታይቶ ይሄ ቡሌት ትሬን የሚባለው ፈጣኑ ባቡር ተሰርቷል ማለት ነው። ይሄ የተፈጥሮ ጥቅም ነው። ከአንዱ ታይቶ ከተፈጥሮ ታይቶ ይሄ ለሰው ልጅ ጠቃሚ የሆነ ቴክኖሎጂ ዲቨሎፕ ተደርጓል ማለት ነው። እሺ አሁን ደግሞ የምናየው ዩዝስ ኦፍ ቴክኖሎጂ ኢን ባዮሎጂ የቴክኖሎጂ ጠቀሜታ በባዮሎጂ ውስጥ ምንድነው የሚለውን የምናይ ይሆናል። The uses of technology in biology are the ways in which technological tools can be applied to solve various human problems። ቴክኖሎጂካል ቱሎችን ወይንም ደግሞ የቴክኖሎጂ መሳሪያዎችን በመጠቀም የተለያየ የሰውን ችግር መፍታት ይቻላል ማለት ነው። ለምሳሌ ቅድም የወሰነውን መውሰድ እንችላለን።
ታሞ ሐኪም ቤት ሲሄድ በኤክስሬይ በተለያየ ነገር በሽታው ያለበት በሽታ ተጣርቶ ያ ሰው ሊድን ይችላል ማለት ነው። ስለዚህ ይሄ ኤክስሬው ወይንም ደግሞ የምናይበት መሳሪያው ቴክኖሎጂ ያመጣው ስራ ነው፣ የቴክኖሎጂ ውጤት ነው ማለት ነው። ስለዚህ የቴክኖሎጂ ጠቀሜታ ባዮሎጂ ውስጥ አንደኛው ይሄ ነው። It is practical application of biotechnological instrument providing require human service and investigation of new biological question እና በቴክኖሎጂ ተጠቅሞ የተለያየ ሰው የሚፈልገውን ነገር ማሟላት ይቻላል ወይም ደግሞ አዲስ የባዮሎጂካል ጥያቄዎችን በቴክኖሎጂ በመጠቀም መመለስ ይቻላል ማለት ነው። ለምሳሌ አሁን ቴክኖሎጂካል ቱል የምንላቸው የቴክኖሎጂ እቃዎች አሁን ቱሎች የሚጠቅሙ ለባዮሎጂ የሚጠቅሙትን አንደኛ ባዮኬሚካል studies are helpful to investigate information on carbohydrate, protein and lipid, nucleic acid። አሁን በባዮኬሚካል አሁን ምንም መለየት ይቻላል ስለ ካርቦሃይድሬት፣ ፕሮቲን፣ ሊፒድ እንደ ኒውክሊክ አሲዶች ማለት ነው። ሁለተኛው ባዮሜዲካል ሜዲሲናል ፕላንቶችን ማለት ነው። ሜዲሲናል ፕላንቶች ባዮሜዲካል ነው which is providing information chemical components of medicinal plant። እነኚህ ላይ ባዮሎጂካል እነኚህን ለማጥናት የቴክኖሎጂ ቱል እንጠቀማለን። ባዮኬሚካልን የቴክኖሎጂ ቱልን እንጠቀማለን ወይንም ደግሞ የሆነ መሳሪያ እንጠቀማለን፣ የቴክኖሎጂ ውጤት እንጠቀማለን። ባዮፊዚካል ሶስተኛው studies are science using physical devices that together biological information at all scales of biological organization or molecules. biological organization, molecular organismic and population እነኚህ ሁሉ በመጠቀም አሁን ባዮፊዚካልንም ስናጠና ስለ ሳይንስ ፊዚካል ዲቫይሶች ስለነኚህም ስናጠና የባዮቴክኖሎጂካል ቱል እንጠቀማለን። አሁንም ደግሞ ኢንቫይሮንመንታል ላይ ስተዲ አር መልቲዲሲፕሊን ሲስተም ዲልስ ኢንተራክሽን ኦፍ ሂውመን ዊዝ ኢንቫይሮንመንት የሰው ከሰፈሩ ጋር ወይንም ደግሞ ከኢንቫይሮንመንቱ ጋር ምን አይነት ኢንተራክሽን እንዳለው ለማጥናት። አምስተኛ ባዮኢንፎርማቲክስ የምንለው is a scientific discipline involving computer technology to collect, store and analyze and disseminate biological data and information DNA and amino acid። ይሄ ኮምፒውተር ቴክኖሎጂ በመጠቀም የተለያዩ ዳታዎችን ኮሌክት በማድረግ እነሱ ላይ ጥናት ወይንም ደግሞ መለየት በቴክኖሎጂ ቱል ተጠቅመን ነው። ባዮኢንፎርማቲክስ ላይ የቴክኖሎጂ ቱል ያስፈልጋል ወይም ደግሞ የአንድ የቴክኖሎጂ ጠቀሜታ ነው ለባዮሎጂ የሚሰጠው። ስድስተኛ ባዮጂኦግራፊካል ስናይ ኢንፎርሜሽን ስተዲ ኦፍ ዲስትሪቢዩሽን ኦፍ ስፒሺስ along with geographic ecosystem through geological periods። ይህ ደግሞ የተለያዩ ዝርያዎችን ስርጭት በምናይበት ጊዜ ስለ መሬት ጂኦግራፊክ የሚኖሩበት እንዴት ተሰራይተው እንደሚኖሩ ምድር ላይ ለማጥናትም ቴክኖሎጂ ያስፈልጋል። ይሄም አንድ የቴክኖሎጂ ጠቀሜታ ነው ማለት ነው። እነኚህን ለማጥናት ይጠቅማል ቱል ነው። ዲቫይሶችን ደግሞ ቴክኖሎጂካል ዲቫይሶች የሚጠቅሙት ለባዮሎጂ የሚሰጡት አንደኛ ዲጂታል ቴርሞሜትር is instrument used to measure body temperature። የሰውነትን ቴምፕሬቸር ወይንም ደግሞ ቴምፕሬቸር የሚለካልን ምን ይባላል? ዲጂታል ቴርሞሜትር ይባላል። ፕሬግናንሲ ሩን ቴስት ደግሞ is a tool that checks human is pregnant or not by detecting the amount of hormone human chronic gonadotrophic produced in placenta around 6 to 10 days after fertilization either the urine or blood። ይሄ ደግሞ ፕሬግናንሲ ዩሪን ቴስት የምንለው ሴቶች እርግዝና ማርገዝ ወይንም ደግሞ አለማርገዛቸውን የሚለይ ማለት ነው። ሆርሞኑን ዲቴክት በማድረግ የሚለይልን
ፕሬግናንሲ ዩሪን ቴስት ይባላል። በመቀጠል እቺ ቴርሞሜትር ነች። ይሄ ደግሞ ፕሬግናንሲ ዩሪን ቴስት የሚባለው ይሄ ነው የሚለየልን ማለት ነው። ዲያቤቲክ ብለድ ቴስት ሁለተኛው ደግሞ ዲያቤቲክ ብለድ ቴስት እዚህ ስል ደግሞ የደም ግፊትን የሚለካልን ማለት ነው። ኢት ኢዝ ቱ ሜጀር ሌቭል ኦፍ የደም ስኳርን ብለድ ሱገር ቴኪንግ ሳምፕል ብለድ ፍሮም ፊገር ከጣት ትንሽ ደም ወስዶ የሚለካልን ማለት ነው የደም ስኳራችንን። ሶስተኛ ላይ HIV ኤዲስ ኢዝ an HIV ኤዲስ ዲቴክተር ኢንፌክሽን ዊዝ ቫሪየስ ኦር ኖት HIV ኤዲስን የሚለይልን ቱል አለ እንትን ዲቫይስ ይሄ የምታዩት ማለት ነው። ማይክሮብስ ማይክሮስኮፕ ማለት ማይክሮስኮፕ ደግሞ ማግኒፋይ ወይንም ደግሞ ለማሳደግ የአንድን መጠን አሳድጎ ለማሳየት ትናንሽ ነገሮችን እንድናይ ያስችለናል። ይሄም የቴክኖሎጂ ውጤት ነው። ማይክሮስኮፕን እዚህ ጋር ማየት ትችላላችሁ። አምስተኛው ኮምፒውተር ኢንፎርሜሽን ቴክኖሎጂ ስካን ወይንም ደግሞ ሲቲ ስካን የምንለው ማለት ነው። used to investigate information on disease or cancerous area of human body በሰውነታችን ካንሰርስ ኤሪያ የሆኑትን ለይቶ የሚያሳየልን ኮምፒውተር ኢንፎርሜሽን ቴክኖሎጂ ስካኒንግ ይባላል። ስድስተኛው ኮምፒውተር ቶሞግራፊ ስካን ሲቲ ስካን ነው። ኮምፒውተር ቶሞግራፊ ስካኒንግ is sophisticated X-ray technology used to take many X-ray picture of the body to detect and screen for variety disease and condition ይሄ አሶል ኤክስሬይ በመጠቀም አሶል ፓርታችን የሰውነታችን ውስጥ ያሉትን በሽታዎች እንዳሉ ዲቴክት አድርጎ የሚያሳይልን ነው ማለት ነው። የሚያሳይ ኮምፒውተር ቶሞግራፊ ስካን የሚባለው። ሰባተኛው ፖዚትሮን ኢሚሽን ቶሞግራፊ ይሄ ደግሞ አን ኢሜጂንግ ቴክኖሎጂ ዲቫይስ ዩዝድ ቱ ቼክ ኤ ዲሲዝ ኦር ኢንፎርሜሽን ኤሪያ ዊዝ ካንሰር ኢን ሂውማን ቦዲ። ይሄም በፊት እንዳየነው ካንሰር ኤሪያን በሰውነታችን ውስጥ ያለውን በሽታ ያለበትን ዲቴክት አድርጎ የሚያሳየን ማለት ነው። ኢት ኢዝ ዩዝስ ስፔሻል ዳይ የሚባል ራዲዮ አክቲቭ ይጠቀማል። ያንን ዳይ ታማሚው ይውጣል፣ ስዋሎ ያደርጋል። ያንን ዳይ በመዋጥ ከዛን ምን እንዳለ ያሳያል ማለት ነው። ኦር ኢንጀክትድ ኢንቱ አርም ወይንም ደግሞ እጁ ላይ በመርፌ በመወጋት ኢንቱ አን አርም ቬይን ኮንዲሽናሊ በእንደዚህ መልኩ ይለያል ማለት ነው። ውስጡ ያለውን ካንሰረስ ኤሪያ ወይንም ደግሞ በሽታ ያለበትን የሰውነት ክፍል የሚለይልን ፖዚትሮን ኢሚሽን ቶሞግራፊ ዳይ በመጠቀም it is visualize and measure changes in metabolic process and physiological activity like blood flow, chemical composition and absorption እና ደግሞ ይሄ ደግሞ ለሌላ ለምን ይጠቅመናል? ስለ ሜታቦሊክ ፕሮሰስ ላይ ምን አይነት ለውጥ ተደርጓል ዳይጀስቲቭ ሲስተም ላይ የፊዚዮሎጂካል አክቲቪቲ፣ ብለድ ፎሎ የደም ዝውውር ላይ፣ ኬሚካል ኮምፖዚሽን ላይ፣ አብዞርፕሽን እነኚህ ሁሉ ላይ ያሳየን ችግር ካለ ያሳየናል ማለት ነው። ፖዚትሮን ኢሚሽን ቶሞግራፊ። ስምንተኛ ጂፒኤስ ማለት ነው፣ ጂኦግራፊካል ፖዚሽን ሲስተም። ይሄ ደግሞ ኮሌክት ባዮጂኦግራፊካል ኢንፎርሜሽን ኦን ላንድስኬፕ ማርኪንግ ፕላንት አኒማልስ ኤንድ ሂውማን ሙቭመንት። ይሄ ጂፒኤስ ማለት ነው። ጂኦግራፊካል ባዮጂኦግራፊካል መመሪያ ላይ ያለን ነፍሳት ወይንም ስለዛ ኢንፎርሜሽን ፕላንት ሊሆን ይችላል አኒማል ሊሆን ይችላል አንስቶ የሚያሳየን ማለት ነው። ይሄንን ታውቁታላችሁ እናንተ። ዘጠነኛው ሃንድ ሄልድ ቦዲ ፋት ካልኩሌተር። ይሄ ደግሞ ሜጀር ቦዲ ፋት የሰውነታችንን ቦዲ ፋት ወይንም ደግሞ ውፍረታችንን ወይንም ደግሞ ስብ የሚለካልን ማለት ነው። ሃንድ ሄልድ ይሄ የምታዩት እዚህ ጋር አንድ ሄልድ ደግሞ ጂፒኤስ ነች። በመቀጠል ኢምፓክትስ ኦፍ ባዮሎጂ ኤንድ ቴክኖሎጂ ኦን ሶሳይቲ ኤንድ ናቹራል ወርልድ የሚለውን እየላችሁ መጣለው። ለዛሬ ይህንን ካየን ይበቃናል። ሰላም።